የጥቅም ጥበቃ ሲባል ደሞዝ ነው። ደሞዝ ምግብ ይገዛለታል፣ የቤት ኪራይ ይከፍልለታል ወዘተርፈ። የሚያገኘው ገንዘብ ዳቦ ለመግዛት አያስችለውም። አሁን ባለንበት ሁኔታ በትክክልም በአስማት የምኖር ህዝብ ነው ያለው ይመስለኛል። ገበያ ነው የሚመራው የሚለው ነገር ሰው ሸቀጥ አይደለም። ያሰሪና ሰራተኛ ግንኙነትን ገበያ አይደለም የሚመራው ህግ ነው የሚመራው። አብዛኛው ጊዜ ሰራተኛ የሥራ ቅጥር እንኳን ውል በሚሞላበት ጊዜ ጆብ ዲስክሪፕሽን ወይም የሥራ መዘርዝር ጠይቆ የሚወስድ የተወሰነ ሰው ነው እና ብዙ ጊዜ ስራ ላይ ችግር ሲገጥመው ነው ህጉ ምን ይላል ወደሚለው የሚሄደውና ሰራተኛ ማህበር ማለት ለሰራተኞች መብቶችና ጥቅሞች መጠበቅ ጥብቅና የሚቆም ተቋም ነው። ተግባራዊ ነው ግን ፋንክሽናል ናቸው ብለን ማሰብ እንችላለን። በአንጻራዊነት አሁን በአንጻራዊነት ኢንዱስትሪያላይዜሽን በተመለከተ እኮ ማህበራት የሏቸውም ቀደም ባለ ጊዜ በተለይ እንደገና እነዚህ አካላት ለብዘብተኝነት በማሳየታቸው የሰራተኞቹ መብት መሬት ላይ ተጥሷል ነው ቅድም ያሳየናቸው። የክፍያ ብቻ ሳይሆን የትርፍ ሰዓት ሌሎች ምቹ ሁኔታ ባለ መፍጠርም ይሄ በጥናት የተረጋገጡ ናቸው።